ምሽት ምርጥ ብሎኬት ቤት እየላችሁ መጥቻለሁ። ኤዲት ያልተደረገ የሞቀ የደመቀ ሰፈር ውስጡን እንየው። አብራችሁኝ ነው። ግቢው እዚህ ጋር ቦታ ያሰራ እንደው ከመጀመሪያው ልጀምርላችሁ። እዚህ ጋር አሁን የተለያዩ እንደው ለአንድ ሰው አባወራ ራሱ ያሰራል ማለት ነው። ይሄ ግቢው አለ። ቤቱ ይሄ ነው ተጀምሮ ያው ያላለቀም የተወሰነ ይቀረዋል። በጣም በርካታ ክፍሎች አሉት። በር ይቀረዋል፣ ከላይ ኮርኒስ ይቀረዋል፣ የሽንት ቤት እንትን ይቀረዋል። ቤቱን ወጥ ክላሱን ማለት ነው። አንድ በሉ ይሄ ሁለተኛ ክላስ ይኸውላችሁ፣ ሁለተኛ ክላስ ይሆንና ይሄ እንግዲህ ደግሞ ወደዚህ ትሄዱና እዚህ ጋራ በረንዳ ነገር ነው የሚሆነው አይደለሽው? ይሄ እዚህ ጋራ እንትን ሳሎን አይደል? ይሄ ሳሎን ነው። ይኸው ከዛ ሳሎኑን ሙሉ ላሳያችሁ። ወጥ ሳሎን፣ ምርጥ ሳሎን ከላይ እንዳልኳችሁ ኮርኒስና የውሃ ሽንት ቤት ምናምን ይቀራል። ይሄ ሳምንት ነው የሚሆነው። መኝታ ቤት ነው። እዛ ጋር ሽንት ቤት፣ ይሄ ሽንት ቤት ነው። ይሄሳ ጨለማለ ጓዳ፣ ይሄ ጓዳው ነው። ያው እንግዲህ ተጠቀሙታላችሁ ማለት ነው። ይሄ ሽንት ቤት ነው። ብሎኬት ቤት ነው። ሁሉ ነገር ያለቀለ ሻወር ለሽንት ቤት ይሄን የምቆርጡት በጣም ምርጥ ቤት ነው። ይሄን ባለድል ያዙት። የሚቀራችሁ ያው ይሄን ማስጨረስና ሽንት ቤት ማስቆፈር፣ ከላይ ኮርኒስ በሩን ምናምን ቀለም የመሳሰሉትን ማለት ነው። በትንሽ ዋጋ የምታስጨርሱት ነገር ነው። ግቢው ይሄን ይመስላል። በጣም ምርጥ ነው። ይሄ ጎረቤታቻችሁ በር ነው። ይሄው እንደዚህ ንጥጥ ያለ ምርጥ ብሎኬት ቤት በደንብ አድርጎ የተሰራ ነው። ባለዝድል እድለኞች ልትጠቀሙበት ትችላላችሁ ማለት ነው። በጣም ምርጥ ቤት ነው። ከታች ማህበር ቦታ ነው። ከሱ በታች ወደ ታች ስከዱ ትልቅ የማህበር ቦታ ብሎኬት ስፍር ንጥጥ ያለ ብሎኬት ሰፈር ነው ከሱ በታይ ማለት ነው። ስለዚህ ባለዚህ እድል ይሄን እድል እንዳያመልጣችሁ ልላችሁ እወዳለሁ። ቤቱ ይሄን ይመስላል። ያለው በኬሚሴ ከተማ ነው። ኬሚሴ ከተማ አዲሱ ማህበር ፊላ መንደር አካባቢ ያለው ማህበር ነው። ያው እኛ ሰፈር ነው፣ ባጭሩ እኛ ሰፈር ነው። በጣም ምርጥ ነው። መድረሳ ብትፈልጉ፣ ትምህርት ቤት ፈልጉ፣ መስጂድ ብትፈልጉ ሁሉም እዚሁ ነው። ለልጆቻችሁ ለማስተማር ለማቅራት ቤተሰቦቻችሁን አምጥታችሁ ዋጋውን መነጋገር ትችላላችሁ። ላችሁ ወዳለሁ። ስንት ነው መጥሪያው? 5 ሚሊዮን ነው መጥሪያው። ከያ በኋላ ድርድር ይኖረዋል። በራሳችሁ አንደበት ትደራደራላችሁ። በራሳችሁ ቤተሰቦች ማለት ነው። ራሳቸው ቤተሰቦቻችሁና ባለቤቱ ናቸው የሚጠይቁት፣ የሚደራደሩት፣ የሚነጋገሩት። እድሉን ተጠቀሙበት። በአስቸኳይ ስልካችን ላይ ደውሉ። ይሄ ነው ላችኋለሁ። ነገራችሁ። በዚህ ደግሞ የውጭ ሽንት ቤት አለ። ያ የውስጥ ነው ቅድም ያሳየዋችሁ። በዚህ ደግሞ እንደዚህ በቃርጦ ታልፉና ያው ይሰራል እንትን ይላል። በዚህ እንድታልፉና ከኋላ የውጭ ሽንት ቤት አለ ማለት ነው። ያ የውስጥ ያባወራ የባልና የሚስት ነው። ይሄ ደግሞ የውጭ ሽንት ቤት ነው። በዚህ ይሰራል። በአጭሩ ይሄ ነው። ግቢውም ሰፊ ግቢ ነው። ማህበር ነው ያለው። ማህበር ቦታ ነው። አካባቢው ብሎኬት ቤት ብቻ ነው። ዙሪያው ነው ንጥጥ ያለ ብሎኬት ቤት ነው። ይሄን እድል ተጠቀሙበላችሁ እወዳለሁ። ቆርቆሮ ከላይ ቆርቆሮ ለብሷል። ምርጥ ቆርቆሮ ነው። አንደኛ የሚባለው ቆርቆሮ ማለት ነው። ወፍሩ ቦታ ባዶ ቦታ አለው። እንደምታዩት ይሄ ክፍት ቦታ ነው። እዚህ እንግዲህ ንጥጥ ብላችሁ መኖር ትችላላችሁ። በትንሽ ብር አስተካክላችሁላችሁ እወዳለሁ።